ሃይ እንዴት ናችሁ? ሰላም ናችሁ ወይ? አ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ማሳያችሁ እስኪ ይቅርታ ፎቶሾፕ ላይ ከለር ግሬድ እንዴት ማድረግ እንደምትችሉ ኢሜጆችን የተለያዩ ፎቶዎችን ከተነሳችሁ በኋላ ማለት ነው። ይህ ማለት ፕሮፌሽናል ፎቶ ካሜራማኖች ካነሷችሁ በኋላ እንዴት እንደሚያሳምሩላችሁ ማለት ነው ማሳያችሁ እንትናችሁ ፎቶአችሁ ማለት ነው። በመጀመሪያ እስኪ ሌየር ላይ እንግባ። አንሎክ እናደርገዋለን ይሄን ሌየር ማለት ነው። ሌየሩን ዱፕሊኬት እናደርገዋለን ማለት ነው። እንደዚህ አድርገን ከዛ የምናደርገው እዚህ ጋር እንመጣና ከላይ ያለ ሴቲንግ ላይ ሌየር ላይ እንገባለን። ከዛ ኒው አጀስትመንት ሌየር የሚለውን እንነካለን። ከዛ ግራዲየንት ማፕ የሚለውን ድጋሚ ክሊክ እናደርጋለን ማለት ነው። እንደዚህ ይመጣልናል ማለት ነው። እዚህ ጋር እስኪ አንዳንድ የምናስተካክላቸው ነገሮች ይኖራሉ። መጀመሪያ ይሄን ኦፓሲቲ 30 እናደርገዋለን 30% ማለት ነው። እንደምታዩት እንደዚህ 30 እናደርገዋለን በቀላሉ ማለት ነው። ከዛ ቀጥሎ ደግሞ እዚህ ጋር እንመጣና ሞዱን ሶፍት ላይት እንለዋለን ማለት ነው። እዚህ ጋር ኦኬ እንላለን። ከዛ በኋላ ከጨረስን በኋላ ምንም እንነካም ማለት ነው። ከዛ እንደዚህ ጋር እንደምታዩት አምጥቶልናል ማለት ነው። የራሱን ግራዲያንት ማፕ ማለት ነው። ከዛ መተን እንነካለን እዚህ ጋር ግራዲያንት ማፑን ይሄንን ሌላ ክፍትና ሌላ ባር ማለት ነው። እዚህ ጋርም አንዳንድ የምንቀይራቸው ነገሮች አሉ። መጀመሪያ ግራዲያንት ታይፕ ላይ የሚለው ላይ እንሄድና ሶሊዱን ኖይዝ እናደርገዋለን ማለት ነው። ከዛም በኋላ እዚህ ጋር ራፍነሱን አፕሮክሲሜትሊ 20% እናድርገው። ጥሩ 20% እናደርገዋለን። ከዛ በኋላ ኦኬ እንላለን። ከዛ በኋላ ይሄን ወደ ጎን እናደርግና ለማየት እንዲመቸን ማለት ነው እዚህ ጋር ራንደማይዝ የሚለውን እየነካካን የተለያዩ ግሬዶችን እንመርጣለን ማለት ነው። እንደምታዩት እየተቀያየረ ነው። እኛ የሚመቸንን እስክናገኝ ድረስ ማለት ነው። ከለር ዲፕነሱ እኛ በምንፈልገው መንገድ እስክናገኝ ድረስ እንቀያየራለን ማለት ነው። እንደዚህ እያደረግን እየቀያየርን እኛ የሚመቸን ላይ ስንደርስ ኦኬ ማለት ብቻ ነው ከኛ የሚጠበቅብን። አሁን ለምሳሌ ይሄን እኔ ስለተመቸኝ መረጥኩት፣ ኦኬ እንላለን ማለት ነው። እዚህ ጋር እንደምታዩት ከዛ ልዩነቱን ላሳያችሁ ከበፊቱ ጋር ከነበረው ይሄው አሁን ያለው የትኛው አሪፍ ይሁን አይሁን የእናንተ ምርጫ ነው የሚሆነው፣ ራሳችሁ የምትመርጡት ማለት ነው። ራንደማይዝ የምታደርጉት ለምሳሌ ደመቅ ሲል እንደዚህ ቀላ ሲል ሌላው ምርጫ የሚሆነው የራሳችሁ ነው ማለት ነው። ዲፕነሱ የከለሩ ከስተም ማድረግ ትችላላችሁ እናንተ በፈለጋችሁት መንገድ ማለት ነው። እዚህ ጋር እንደምታዩት ማስተካከል ትችላላችሁ። ለምሳሌ አሁን ይሄንን ከመረጥኩኝ እዚህና ከኦሪጂናል መሀል ያለው ልዩነት እንደዚህ ማየት ትችላላችሁ ማለት ነው። የተለያዩ ፎቶዎችን እያስገባችሁ እንደዚህ ይሄ ኦልሬዲ የተሰራም ፎቶ ስለሆነ ብዙ የሚስተካከል ነገር የለውም። ለሳምፕል ያወረድኩት ነው። ግን ያልተነኩ ፎቶዎች ላይ ትልቅ ለውጥ ታገኙበታላችሁ ማለት ነው። እንደዚህ ያደረጋችሁ ማስተካከል ትችላላችሁ ማለት ነው። ለጋችሁት ቴንክ ዩ